إخواني وأخواتي لا تتدخلوا እጃችሁን አታስገቡ አንተም እጅህን አውጣ አንቺም እጅሽን አውጪ አብዛኛው ትዳሮች እየተናጉ ያሉት ቤተሰቦች እጆቻቸውን በማስገባት ነው አባት እናት ወንድም እህቶች ሊሆን ይችላሉ ራሳቸውን ቃዲ ያኒ ዳኛ ሙሐሚ ጠበቃ ያደረጉ ዛ ትዳር ውስጥ ይገባሉ ያ ትዳር ሲናወጥ ነው የሚታየው ማለት ነው ሁለተኛ ሰው ከገባበት ኸጠር ነው ለዚህም ደግሞ ትክክለኛ መፍትሄ ያስቀመጡልን የአላህ መልእክተኛ ነው ሰለላሁ ዐለይሂ ወሰለም ነብያችን ሰለላሁ ዐለይሂ ወሰለም በአንድ ወቅት ቀይሉላ ሰዓት ላይ አካባቢ ወደ ልጃቸው ወደ ፋጢማ ወደ አሊ ዘንድ ይሄዳሉ ሰላም አለይኩም ብለው አንኳክተው ሲገቡ ነገር ግን አሊ የለም እዛ ቤት አይና አሊ ያሏት አሊ የታለ ብለው ልጃቸው ፋጢማን ጠየቁ ወቃ በይኒ ወበይነው መሻኺል خرج አለች በኔና በሱ የሆነ ነገር ተፈጠረና ወጣ አለች ፋጢማ ረዲየላሁ ዐንሃ ነብያችን ሰለላሁ ዐለይሂ ወሰለም ነገር ምንድነው ቀዲያው ምንድነው የተፈጠረው ለምን ምናምን አላሉ ወጡ ወዲያው ምንድነው የሚያደርጉት አሊን ፍለጋ ወጡ አሊ የታለ አላየነውም አሊ የታለ መስጂድ አለ የአላህ መልእክተኛም ወደ መስጂድ ገቡ ሲገቡ አሊን ሲጠይቁ እዛ ጋር አለ አሏቸው ሲሄዱም አሊ ተኝቷል የአላህ መልእክተኛም እሱ ዘንድ ሄደው ቁም ያ አባ ቱራብ አሉትና አንተ የአፈር አባት ቁም ብለው ጺሙ ላይ ያለውን አፈር ያራገፉለት ሰንበር ያወጣበት ጉንጭ ላይ ያለውን አፈር ያራገፉለት ቁም አሉት ያሳሳቁት ተነስተው ይዘውት ሄዱ ምንድነው ቀዲያ ልጄ ምን አደረገች አንተ እኮ ልታስዳድራት ነው የሰጠው ምንድነው እዛ መውዱ ውስጥ ውስጥ አልገቡ ቀጥታ አሊን ያዙና ወደ ቤት አስገቡ ቤትም ቁጭ ብለው እስቲ ጉዳያችሁን ላዳምጠው ምንድነው አላሉም خلاص አሊን ቤት አስገቡ የአላህ መልእክተኛ ወደ ቤታቸው ተመለሱ ያ ቤት ምን ሆነ ሰላም ሆነ ማለት ቢማዳ እጃቸውን አላስገቡም ማለት ስለዚህ በተቻለ መጠን ነዓም ሸሪዓው የሰጠን ስልጣን አለ ገደብ አለ ነገር ግን ከዛ የበለጠ ብዙ ጊዜ ይታያል ትዳር ነውጡ ምንድነው ሁለተኛ ሰዎች እጃቸውን ሲያስገቡ ነው ማለት ስለዚህ በተቻለ መጠን እጃችንን አናስገባ እንተዋቸው ከኋላ ሆነ ነሲሃ ካስፈለገ ነሲሃ መስጠት እማ ዛ ቀድያ ላይ የገባን ማናጋት የለብንም ወሰላሙ አለይኩም ወራህመቱላሂ ወበረካቱ